ዘማሪ ኤልዳና አንድሪያስ እባላለሁ። የምኖረው አዳማ ከተማ ነው። እዛው አዳማ በዝማሬ አገልግሎት እያገለገልኩ እገኛለሁ። ሃይስኩል ላይፌ በጣም አሪፍ የሚባል በጣም የምወደው ጥሩ ነበረ፣ አሪፍ ነበር። ኤሌመንተሪ አዋሽ አንደኛ እና ሁለተኛ ደረጃ ትምህርት ቤት እና 11 እና 12 አዳማ ሞዴል ፕሪፕ የሚባል ትምህርት ቤት ነው የጨረስኩት። አሁን ደግሞ ያው ሀራምቤ እየተማርኩ እገኛለሁ። ድንግል ትወልዳለች ተብሎ አስቀድሞ 11 ብዙም አይደለም፣ 12 ግን በጣም ከጓደኞቼ ጋር የተገናኘሁበት ከሃይ ስኩል ላይ ስመጣ የዛን ሰዓት ነበረና የበፊት ጓደኞቼን ያገኘሁበት ምናምን ታይም ነበረና በጣም ነበር ደስ የሚለው። በጣም ላይፍ ምናምን የሚባል ነገር አለ አይደል? እንደዛ ነገር አሪፍ ላይፍ ያሳለፍኩበት ታይም ነበረ። እንደገና ብሎ ስለሄደ ጌታን ያገኘውኝ ጊዜ 8ኛ ክፍል ምናምን አካባቢ ነበረ። እንዲሁ እኛ አካባቢ ቸርች ተተከለችና እንዲሁ አልፋለሁ ገባለሁ ምናምን ነገርና ፓስተሮቹ በጣም ነበር የሚወዱኝ ማለት ነው። ሴቷን ፓስተር ታዴና ፓስተር ገኒ ይባላሉና ያው ብዙም ትልቅ የሚባል ልጅ አይደለሁም፣ ትንሽ ነኝ 8ኛ ክፍል እና ገባለሁ ምናምን ነገር ግን ሳየው በጣም እየተወሰድኩ መጣሁኝ ምናምን። ግን እናቴ ፕሮቴስታንት ነች፣ ሌሎቹ ኦርቶዶክስ ናቸው። ግን የጌታን ነገር በፊትም ያው ጥሪ ያለ አይደለ? የወደዳቸውን እንደጠራቸው የጠራቸውን እንደሚል ቃሉ። ስለዛ ገባሁኝ፣ ደህንነት ተማርኩኝ፣ ደብረ ዘይት ላይ ተጠመቅኩኝ እና በዛውም አገልግሎት ጀመርኩኝ ማለት ነው። በ3 ቀን ተነሳ መቃብር ፈንቅሎ አገልግሎት እኔም ይገርመኛል። እሱ እንተም ማለት ነው አማን ይባላል፣ የዛ የኳይር ሊደር ነበርና እዛው በማገለግልበት ቤተክርስቲያን እንዲሁ ነው በቃ ስዘምር ምናምን ሰማኝና ለምን ኳይር አገቢ ምናምን ነገር አለኝ። እኔ በዛን ታይም የወጣቶች ላይ በደንብ እንትን አልልም ነበርና የወጣቶች ግቢ ምናምን ነገር አለኝ። እሱ ማሰራት ጀመረ ማለት ነው። እና ያው ፍላጎቱም ነበረኝ፣ በጣም የመዘመር ፍላጎቱ ነበረኝ ምናምን ነገር መስራት ጀመርኩኝ። እግዚአብሔር ረዳኝ፣ መዝሙሮችን መስማት ጀመርኩ ምናምን ነገር እና ጥሩ ሆነልኝ፣ ማገልገል ጀመርኩኝ ማለት ነው። የተከስተ መዝሙር አረሳው ልበለው? እሺ። ተራራው ከፊቴ እንደ ሰም ቀለጠ፣ ምስጋናዬ ቃልህም ሲመጣ ጫካው ተገለጠ፣ ምስጋናዬ እግሮቼም ጸኑልኝ እንደ ዋላ እግር፣ ምስጋናዬ ረዳት ሆነኸኛል አምላኬ ክበር፣ ምስጋናዬ ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለው አባት፣ ላክብር እኔ ደጋግሜ ከፍ በል ላዝም ፊት ቆሜ። አመሰግናለሁ። ተራራው ከፊቴ እንደ ሰም ቀለጠ። 5 ቀን ነበርና አስታውሳለሁ። በጣም ነበር የሚገርመው ማለት ነው። ማለት በደንብ ፕሮፌሽናል አልነበርኩም፣ በደንብ አልችልም ነበረ። ግን የሚገርም ነገር የዛኔ አገኘው የሚባል አገልጋይ ነበረና አስታውሳለሁ በጣም ለተከታታይ 4 ሳምንታት እሱ ያገለግል ነበረ ማለት ነው። እና የዛን ቀን ነበረ እሱ የመጣ ቀን ነበረ አገልግሎት የተሰጠኝ። 4ቱንም አገልግሎት ከሷ ጋር ነው ማገለግለው፣ ሌላ ዘማሪ አልፈልግም ብሎ 4ቱን አገልግሎት ራሴ ይዤ
በቃ የነበረውም እና በጣም አሪፍ ነበረ ማለት ዋው በጣም በእንባ ነበረ በጣም ሁሉም ማለት ነው። ኢቭን ፓስተሯ እንደዚህ በቃ አስታውሳለሁ ፓስተር ገኒ ታስታውሳለች እና በጣም ነበር የሚያነቡት የሚያለቅሱት ምናምን ነገር አይጠብቁም ነበረ ማለት ነው። በጓዳ ነበር ሲዘጋጅ የነበረው በጓዳ ነበር ሳነብ ስጸልይ የነበረውና በቃ ያለው ነገር በጣም ነበር ደስ የሚለው በጣም ማለት ነው። በጣም ቃልህም ሲመጣ ጫካው ተገለጠ ምስጋና ለኔ እንኳን በተቃራኒው ነው። የለም ምንም ነገር የለም ማለት ሁሉም ይቀበሉኝ ነበረ። ያው በጣም ነበረ እንትን እምለው እኔም እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም ነበርና በተቻለ አቅም በጣም እንሰራ ነበረ። ግን በቤተሰብም በቸርችም ምንም በቃ ይባሱን ወደፊት እንዲሄድ እንድሻሻል እንድሰራ ነበር የሚያደርጉኝና ምንም ነገር የለም ነበረ። ምስጋናን መስዋዕት ሆነኝ አይቻለው አባት። የህብረት ንቁ ወጣት ላይ ንቁ ወጣት የሚባል ህብረት አለንና ኢየሱስ ይመጣል በሚል የተሰባሰብን ከየቸርቹ ህብረት እዛ እናደርጋለንና ማለት በጣም ነበር ደስ የሚለው። ህብረቱን በጣም ነው የምወደው። ኳየሬን በጣም ነው የምወደው። ለዛ ያለኝ ልብና ማለት ለኳየር ያለኝ ልብና በጣም እንትን ይላል ማለት ነው እና በጣም ነው የምወደው። የሰራነው መዝሙር ኢየሱስ ይመጣል የሚል የንቁ ወጣት መዝሙር ነው። ከህብረቱ ጋር አንድ ላይ ነው የሰራነው። ማራናታ እያልን ነው እንግዲህ ኢየሱስ ይመጣል ኢየሱስ ይመጣል ይመጣል ተስፋችን ይመጣል ይመጣል ኢየሱስ ይመጣል ይመጣል ተስፋችን ይመጣል ይመጣል ታሪክ ይቀየራል ይመጣል እኛን ይወስደናል ይመጣል ይመጣል ኢየሱስ ይመጣል ይመጣል ተስፋችን ይመጣል ይመጣል ኢየሱስ ይመጣል ይመጣል ተስፋችን ይመጣል ይመጣል ታሪክ ይቀየራል ይመጣል እኛን ይወስደናል ይመጣል ታሪክ ይቀየራል ይመጣል እኛን ይወስደናል። ተራራው ከፊቴ እንደ ሰም ቀለጠ ምስጋናዬ። ፋሚሊ ነን ማለት አንዱ ከአንዱ አንለያይም። በጣም እርስ በርስ እንግባባለን፣ እንዋደዳለን፣ እናወራለን እና በዛ ውስጥ እናገለግላለን። ብዙ ቲሞች አሉ፣ ብዙ የአገልግሎት ዘርፎች አሉ ማለት ነው። እኔ በጣም በደንብ የማገኘው እንትን ላይ ኳየር ላይ ስለሆነ ኳየር ላይ ነው በደንብ የምሰራውና በዛ ውስጥ ያለው ቲም በጣም ብዙ ነገሮች እናደርጋለን። የታመመ ሄደን እንጠይቃለን፣ መዝሙር ባንድ ላይ እንሰራለን። ሰው በቃ እንዴት ነው መግለጽ የማችለው ስሜት አለ አይደለ? እንደዛ አይነት ነገር እናደርጋለንና ቲሙን በጣም ነው የምወደው፣ በጣም ነው የማከብረው ማለት ነው። እግሮቼም ጸኑልኝ እንደዋላ እግር ምስጋናዬ ነህ። የመስኪ መዝሙር እሰራዋለሁ እና እሱ በጣም ነው እኔም ራሱ የምወደው፣ በጣም ነው የምዘምረው። የማልጠግበው መዝሙር ነው። ልሰዋ የምስጋናን መስዋዕት ሆነኝ አይቻለው አባት። በጣም የምወዳት ዘማሪ አለችና ባገኛት ስቲል ነው የምለው ዘማሪ አለችና በጣም ነው የምወዳት። ከድሮ ጀምሮ መዝሙሮቿን ነው የምሰማው። አዲስ ዓለም አሰፋ በጣም ነው የምወዳት ማለት ነው ጌታን በጣም። የሆነ ጊዜ እንደውም የሚኪስ አገልግሎት ተጋብዛ እኔ እዚህ ሀገር አልነበርኩምና መታ ሄደች ሲሉኝ በእውነት እንባ ነው በቃ የቀረኝ ማለት ነውና በጣም ነው የምወዳት አዲስ ዓለም። በዚህ አጋጣሚ አዲስ ዓለም አሰፋ በጣም ነው የምወዳት። ረዳት ሆነኸኛል አምላኬ ክበር ምስጋናዬ ነህ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ማለት ለኔ ማለት እኔነቴ ነኝ ብዬ ነው የማምነውና ህልውናዬ መጽናኛዬ ብዬ ነው ማስብ። ከምንም በላይ ደግሞ ሰው ያለ ህልውና መኖር አይችልም አይደለ? እኔም ያለ መንፈስ ቅዱስ መኖር አልችልም ማለት ይሄን ቋንቋ ስለለመር ነው ምናምን ነገር አይደለም። ግን ሰው ልጅ ያለ መንፈስ ቅዱስ መኖር አይችልም።
እንዴት ነው ባይብሊካሊ ራሱ ስናየው እኔ ሄዳለሁ አጽናኙ መንፈስ ቅዱስ እልክላችኋለሁ ነው የሚለውና ያለ አጽናኙ ያለ መንፈስ ቅዱስ መቆም እንደማንችል እኔም እንደዛው ነኝ። ያለ መንፈስ ቅዱስ በፍጹም ብርታት መዘመር መቆም ራሱ አልችልም፣ መሄድ አልችልም። መንፈስ ቅዱስ በጣም የሚያስፈልግ ነውና ለኔ እንዳጠቃላይ ዘኦል ህልውናዬ ነው፣ ለመኖሬ ህልውና ነው የምለው። እስካለም ዳርቻ ረዳት ሆነኸኛል አምላኬ ክበር። ኢየሱስ ምን አድርጎልኛል? የተደረገልን ብዙ ነው። እኔ የተደረገልኝን አያለው ማለት ያልተደረገልኝ ነገር የለም። ሁሉ ነገር የተደረገልኝ ነውና እንደው አንዱን ልጥቀስ እንኳን ብል የዘላለም ህይወትን የማይጠፋውን መዝገብ ሰጥቶኛልና የዘላለም አሁን ብሞት ወዴት ነው የሚሄደው ብዬ አልሰጋም፣ አልፈራም። ምክንያቱም የዘላለም መኖሪያ አለኝ እና ከምንም በላይ የዘላለም ህይወትን ኤፌሶን ላይ እንደውም እንደዚህ ይላል፣ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን ይላል አይደለ? በሰማያዊም ስፍራ የባረከኝ በምድራዊውም ሁሉ በረከት የባረከኝ እና እሱ ነውና ምንም ሌላ የምለው ነገር የለም። ከሁሉ በላይ አንድ ልጁን ሰጥቶኛል እና ያልሰጠኝ ነገር የለም ብሎም ይሻላል። ሆነኸኛል አምላኬ ክበር ምስጋናዬ ነህ። ገጠመኝ ግቢ ነው አዳማ ዩኒቨርሲቲ ልንፈተን ገብተን እኔ በጣም ጅብ እፈራለሁ፣ በህይወቴ አይቼ አላውቅምና እንደዚህ ወክ እያደረግን ነውና ልጆች ወደ ስንት ልጆች 4 ልጆች ምናምን አለንና እንደዚህ ወክ እያደረግን ነውና እኔ ጅቡን አላየሁትም ታውቃለህ። እና እነሱ ያዩት ነው ጅቡ መጣ ይባባላሉና ሳይ ጅብ 3 ጅብ ከፊት ለፊት አለ። እንዴት ሉኔት ልግባ የት መሬት ምንም እነሱ እኮ ምንም አልመሰላቸውም። እኔ ግን የፍርሃቴ ብዛት ማለት ነውና ራሴን ያገኘሁት መሬት ላይ ነው። ታች ሄጄ ፌንት ሰርቼ ምናምን ውሃ እየተደፋብኝ እና እንደዛ ነው እና ያገኘሁት። ይሄን አጋጣሚ በፍጹም አልረሳውም። በጣም ነበር የዛን ቀን የደነገ በህይወቴ እንደዛ ቀን ደንግጬ አላውቅም ከተፈጠርኩ ጀምሮ ማለት ነውና በቃ ይሄን ድረስ እንዴ ጥላን እኮ ብንበላም እኮ ግድ አንሰጣትም ሲሉ እኔ ሲያዩኝ እነሱ እዛ ጋር ተኝቻለሁ ማለት ነው። እና ይሄን አጋጣሚ መቼም ማረሰው አይነ ቃልህም ሲመጣ ጫካው ማስተላለፍ የምፈልገው ነገር በመጀመሪያ ደረጃ ሙሽራው ይመጣል ማለት ፈልጋለሁ። ኢየሱስ ይመጣል። ሲቀጥል ደግሞ አኗኗራችንን እንደ ምጽአተኛ እንድናደርገው ፈልጋለሁና ስንኖር በዚህ ምድር ምጽአተኛ እንደሆነና ቤታችን በሰማይ እንደሆነና ንጉሱ ደግሞ ሲመጣ እንዳያጣን እላለሁና ኢየሱስ ይመጣል። በአጠቃላይ ኢየሱስ ይመጣል ስማደርገው እላለሁ። ኢቭን ከአባቴ ጋር እንደማወራ አድርጌ ነው የማስበው። ማለት አባቴ በየትኛውም ስፍራ ይገኛል። ጸሎት ማለት እግዚአብሔር ጋር የመገናኛው ዋናው መንገድ ነው። በቃ ያለ ጸሎት ምንም እግዚአብሔርን ልናገኘው አንችልም። ያለ ጸሎት ሰው መድረክ ላይ ቆሞ ቢዘምር ያለ እግዚአብሔር እንደሚጮህ ነው የማስበውና ጸሎት ማለት ከእግዚአብሔር ጋር ማውራት፣ ከእግዚአብሔር ጋር መነጋገር፣ ህብረት፣ ፌሎሺፕ ማለት ነውና ለማይጸልዩ ሰዎች እንግዲህ ከእግዚአብሔር ጋር አውሩ እላለሁ። ከሱ ጋር አውርቶ መልስን ያጣ የለምና ከእግዚአብሔር ጋር ማውራት ደግሞ በጣም ትልቁ ነገር ስለሆነ ከእግዚአብሔር ጋር አውሩ፣ ጸልዩ ሳይሆን ከእግዚአብሔር ጋር አውሩ እላለሁ። በዚያ ሐዘን የለም መከራና ለቅሶ መገፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር ዘላለም መንግስተ ሰማይ መንግስተ ሰማይ መንግስተ ሰማይ መንግስተ ሰማይ እንደምናፍቀናል መድኃኒታችንን ባይናችን ልናይ ፊት ለፊት ልናይ አሁንስ ጓጉተናል ከሞት ያዳንከንን ባይናችን ልናይ
ፊት ለፊት ልናይ። አመሰግናለሁ።